ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ አልሐምዱሊላህ። ዩቲዩብ ቤተሰቦቼ ጠፋሁኝ አይደለ? ያው ስራውኝ ነው እና እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ አልሐምዱሊላህ። እና ቪዲዮ ስትጀምሩት ላይክ፣ ሰብስክራይብ እና ኮሜንት አስተያየታችሁ እንዳይለየኝ። የምወዳችሁ የማከብራችሁ ኢትዮጵያውያን በሙሉ ማለት ነው እና እንዴት እያያችሁት ነው? ዩቲዩብ ስራ ያራራ እንዴት እያያችሁት ነው? በመዳም ቤት ዩቲዩብ ስራ እንዴት አድርጎ ይዟቸዋል? እየበረታችሁ ነው ውዶቼ፣ ማሮቼ፣ የመዳም ቀቦች ስራ እየበረታችሁ ነው? እኔ ጋር ላይ ሁሉም ሰላም ነው አልሐምዱሊላህ እላችኋለሁ ውዶቼ እና ማለት ነው እና ሁላችንም ሰብስክራይብ እንደራረግ፣ በርትተን እንስራ። የመዳም ቅመሞች እስከዚህ ኢትዮጵያ እስከምን በርበሬ ነው ያያችሁት? በዛው ቪዲዮ ውስጥ እየገባ ነው። የዚህ በርበሬ እንግዲህ ክፍል ውስጥ አስቀምጣለሁ። ግን በአላ ማለት ነው አንድ ጥያቄ ልጠይቃችሁ እስቲ እንትን እኔ ይኸው ክፍል ማለት ይሸታል ብላኝ ሴትዬ በርበሬው ክፍሌ ውስጥ አስቀምጬዋለሁ። ግን ሁሉም ቤት እንደዛ ነው። በርበሬ የሆነ በቃ የሆነ ነገር ስሰራ ማለት ነው ኩሽና ከውጪ በእኔ መጣ በውጪ ኩሽና ሰርታለች። በርበሬ በቃ የሆነ ነገር ስሰራ በቃ የሆነ ነገር በቃ ምንም የማይሸት ነገር እኮ አሁን ኢትዮጵያ እያለን መቼም ይሄን ያህል የማይሸት ነገር የሆነ ነገር ስሰራ ይሸታል ብላ አፍንጫ ይዘት ትወጣለች። ግን ሁላችሁም እንደዛ ናችሁ? እስቲ ኮሜንት ላይ አስቀምጡልኝ። የምሬ ነው የምላችሁ። በጣም ነው የተማረርኩት ማለት ነው። ሰው ያማረው አሁን ይሄ በርበሬ እንደመጣውን አመት ሊሞላው ነው የገዛሁት። ይኸው እስካሁን አለ። ወይ አልበላው ወይ አልደፋው። ሁሌ እንዳየሁት ብቻ በርበሬ አለህ ወይ እለዋለሁ። አለ አንድ ቀን እሰራሃለሁ አለ። ዝም ብዬ አላሳዘንም ነው ውዶቼ። ከዚህ እንድንወጣ ደግሞ ምን ማድረግ አለብን? እስቲ ምን ማድረግ አለብን? ጠንክረን ዩቲዩብ መስራት አለብን ማለት ነው። ስለዚህ ሰብስክራይብ መደራረግ መበርታት አለብን። ተው እንትን በሉ ከምንባል ይሸታል ከዚህ ወጣ ከዚህ ገባ ከምንባል ምን ይሻለናል መሰላችሁ? ዩቲዩብ በደንብ በርትተን መስራት አለብን። ሰብስክራይብ መደራረግ፣ ቪዲዮዎችን ኮሜንት በአስተያየታችሁ መሰጣጠት አለብን። የመዳም ቅመሞች ሰው እያማረው መብያ ቦታ ይጣ መስሪያ ቦታ ይጣ እየተሳቀቀ ኧረ ወገን እየተሳቀቀ ሞትን እኮ። የኛ መሳቀቅ መች ነው የሚያበቃው? መች ነው የሚያበቃው? ውዶቼ የኛ መሳቀቅ እስቲ መች ነው የሚያበቃው? እና ማለት ነው እና እውነቴን ነው የምላችሁ። ግን ወላሂ በርበሬ ማለት ነው በርበሬ ስሰራ ሴትዮ በርበሬ ስሰራ አትወድም። በእኔ አሁን ለምሳሌ ጠዋት የሆነ ነገር በርበሬ የሆነ ፍርፍር ነገር የሆነ ነገር ሰራለሁ ካልኩኝ በቃ ሳትነሳ ከመኝታዋ ሳትነሳ ሰርቼ ዕጣን ምናምን ማጨሻ አለብኝ። ውጪ ራሱ ሆኖ ማለት ነው ኩሽና ውጪ ሆኖ ራሱ እንደዛ ነው የምታደርገው ማለት ነው። ሁላችሁም ቤት እንደዛ ነው። ግን በርበሬ ሽታው አትወድም ሴትዬ። እሺ ምን ማድረግ አለብን? እንደዛ ለማድረግ ደግሞ ከዚህ ጣጣ ከዚህ ጭቅጭቅ ከዚህ በቃ ሁሉም ነገር ስራ ነው። ግን ስራ ያስከብራል ወላይ ማለት ስራ ጥሩ ነው። ለምንም ነገር ስራ ጥሩ ነው። ግን በቃ ምን ልበላችሁ አንዳንዴ አይደለን ሰው እኮ ነን። የሆነ ነገር በቃ እንፈልጋለን እኮ አይደል እንዴ? የሆነ ነገር በቃ ፍላጎታችን ሊሞላ የሆነ በቃ ፈልገን መስራት የምንፈልገው መብላት የምንፈልገው ነገር እንኳ ይኖራል። መቼም ብር ቢሆንም የሆነ ሰዓት ላይ አያምራችሁ? ምን ሰርቼ ልብላ በላችሁ አያምራችሁ? እንደዛ ሲያምረን ደግሞ ብድግ ብለን ተነስተን እንደ ፍላጎታችን ማንሰራበት ቤት ሲኖር ደግሞ አይከብድ ነገር ነው። ከብደ እና ደግሞ ከዚህ ነገር ለመውጣት ጠንክረን ዩቲዩብ መስራት አለብን። ዩቲዩብ ያልከፈታችሁ ሴቶች ወላሂ ዩቲዩብ ክፈቱ። እዚህ ቢያንስ ከፍተን ብንሄድ እዛ ኢትዮጵያ ስንገባ አያስቸግረንም። ኢትዮጵያ ደግሞ ዩቲዩብ ለመክፈት በጣም ብዙ ብር ያስፈልጋል ይላሉ። እዚህ ደግሞ እውቀት ካላችሁ በእውቀታችሁ፣ እውቀት ከሌላችሁ በአለ የሚከፍቱ አሉ። እነሱ ላይ ክፈቱ ብዬ ነው የምመክራችሁ ማለት ነው። እኔ ራሱ ያው ሰው መክሮኝ ነው የሰራሁት። ዩቲዩብ ከኢትዮጵያ ስመጣ ዩቲዩብ ምን እንደሆነ ራሱ አላውቀውም ብላችሁ ታምናላችሁ?
ማለት ዩቱብ ሰራ አያለው አንዳንዴ አየዋለሁ፣ ግን እንደዚህ እንትን ይላል ብዬ አላስብም ነበረ። ግን አንዳንዴ ሳየው ሚዲያ ስትጠቀሙ ቲክቶክም ላይ ሚዲያ ላይ ስትጠቀሙ እስቲ ሰው የሞከረው ነገር እኔም ልሞክረው ብላችሁ ትሞክሩታላችሁ። እኔ እስቲ እኔ ምድሌ ልሞክር ብዬ ነው የሞከርኩት። እናንተ ደግሞ ሰብስክራይብ አድርጉኝ፣ አበረታቱኝ። የምሬ ነው የምላችሁ። አሁን እዚህ ጋር ቁጭ ብዬ አንድ ቦታ ቁጭ ብዬ እስከ መጨረሻ እኮ እንደዚህ አልሰራም። ኢትዮጵያ ሲገባ የተለያየ ነገር አሳያችኋለሁ፣ የተለያየ ነገር እሰራለሁ። ዞር ዞር ብዬ ደግሞ አሳይኛላችሁ። በኮሜንት ላይ ካስቀመጣችሁልኝ የትን ሂጂ ካላችሁን ጉድጓድ ግቢ ብትሉኝ ጉድጓድ ገባላችኋለሁ። ለአሁኑ ግን ምን ማድረግ አለባችሁ? ሰብስክራይብ አድርጉኝ፣ አበረታቱኝ። የምሬ ነው የምላችሁ፣ አበረታቱኝ በቃ። እና የእናንተ ድጋፍ ያስፈልገኛል። እኔም የኔም ድጋፍ እኔም ላስፈልግ እችላለሁ። አንድ ሰብስክራይብ አንድ ሰው አንድ ቪዲዮ እስከ መጨረሻ ይቼለት ኮሜንት ጽፌለት ሰብስክራይብ አርጌለት ላይክ አርጌለት በወጣ ይጠቀማል እንጂ አይጎዳም። ገባችሁ? እና እናንተም ደግሞ አይታችሁኝ አበረታታችሁኝ የሆነ አስተያየታችሁ ሰጥታችሁ ብትወጡ እኔ ደግሞ ይጠቅመኛል ማለት ነው። እና የእኔ ቪዲዮ ደግሞ እስከ መጨረሻ ስታዩት ነው የሚጠቅመኝ እንጂ ሰብስክራይብ አድርጋችሁን ብቻ ስትወጡ ደግሞ እንትን ይላል። ግን አስተያየታችሁ መጻፍ አለባችሁ። ያለውን ነገር እንደዚህ ብሰሪ እንደዚህ ነው እና በቃ አስተያየታችሁ ማለት ነው የመሰላችሁትን አስተያየታችሁ ብታስቀምጡልኝ እኔ እጠቀማለሁ ማለት ነው። ምክንያቱም ዩቲዩቡ እንትን የሚለው አስተያየት ሲጻፍና ኮሜንት ላይ የሆነ ነገር ብላችሁ ስጽፉ ነው እንትን የሚለኝ ማለት ነው። እና እንደዛ ነው ውዶቼ። እና ሰብስክራይብ አድርጉኝ፣ አበረታቱኝ። እና ስራ እንደዚህ ነው፣ የመዳን ቤት ስራ እንደዚህ ነው። በቃ ቁጭ ባላችሁበት አንድ ቪዲዮ ለመስራት ስንት ሰዓት በቃ በዚህ ሰዓት ይጠሩኛል ምናምን በቃ አሁን ራሱ እኔ እንቅልፍ ጀፋኝ ነው ግን ይሄ ዩቲዩብ ባሰብኝ የነገን በቃ የነገ እስቲ የሆነ ነገር ከተጠቀምኩበት ኢትዮጵያ ገብቼ የሆነ ነገር ካደረኩበት ብዬ ነው የምጠቀመው ማለት ነው። እናንተ ደግሞ አበረታቱኝ፣ ወላ አበረታቱኝ እላችኋለሁ። እና እንዴት ናችሁ የመዳም ቅመሞች? ስራ እየሰራችሁ ነው? እየበረታችሁ ነው? በዓል መጣ እና እንዴት ነው በዓል አረፋ በዓል እንዴት የተቀበላችሁት ነው? ኢትዮጵያ አላላካችሁ እንዴት ነው? ላካችሁ? ሁላችሁም ልካችኋል? እንግዲህ በዓል ሲመጣ መቼም በቃ ወይ እንግዲህ ሁላችንም እንታወቃለን፣ እናውቃለን ምን እንደሚመጣ እና እኛ ደግሞ አላህ ባለንበት ኮንትራታችን ጨርሰን ሀገር በሰላም በፍቅር ለሀገራችን መሬት አብቅቶን ይሄ ዩቲዩባችን የምንጠቀምበት ያደርግልን። ወላሂ ላዚም ሁላችንም ማለት ነው። ማለት በቃ ብር ብቀመጥ ብር ይጠፋል፣ ግን ይሄ ነገር ይጠቅማል። በቃ የሆኑ ነገር ሰርተን የተለያየ ነገር ሰርተን እንጠቀምበታለን። ተስፋ አለን ማለት ነው። ማለት እዚህ እንትን ካልኑ ሁሉም ነገር በእናንተ ነው። እናንተ አይዟችሁ ከደገፋችሁን እንጠቀምበታለን። ግን ሁሉም ነገር ከእናንተ ጋር ነው መሆን የሚችለው። እና ቪዲዮን አይታችሁ ደግሞ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ እላችኋለሁ። በጣም ነው የምወዳችሁ። ሁላችሁንም በጣም ወዳችኋለሁ። እንግዲህ ውሎ ያሳደረን አላህ አልሐምዱሊላህ ማለት ነው። እንግዲህ ውለናል። ማሮቼ ምን እንደማውራ ራሱ ጠፋብኝ። ግን ቪዲዮ ከለቆኩኝ ቆየ። ምን ላውራ ብዬ ስል እስቲ እነዚህ እህቶቼን ሰላም ልበላቸው ብዬ ገባሁ ማለት ነው ልሰራ። ምን ታስባላችሁ? ምን ታስባላችሁ? የምር ምን ታስባላችሁ? ወዶቼ ስራ እንዴት ነው ታዲያ? እየበረታችሁ ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በጣም ነው የምወዳችሁ ወላሂ። ሰላም አለይኩም።